እቺን ቁልፍ ይዋት። ቀላል ቁልፍ እንዳትመስላችሁ። ጤግሮሶች ናቸው ጅማ ላይ ለ23 ወጣቶች መኪና ከቻይና ሀገር ውስጥ አስገብተናል። ስለዚህ መኪኖቹን 23ቱንም ጭነን መምጣት አልቻልንም። ጭነን የመጣ ነው 3ቱን ነውና 3ቱን ውሰዱ። ሀያዎቻችሁ ደግሞ እንድንተማመን እችን ቁልፍ ያዙና ያሉበት ድረስ አዲስ አበባ በተለያዩ ቦታዎች ላይ ቆመዋል። ትወስዳላችሁ፣ መታችሁ ትወስዳላችሁ። እውነተኛ መሆኑን ለማረጋገጥ እችን የካርቶን ቁልፍ ያዙ ብሎ ለሀያዎቹ ወጣቶች እችን ካርቶን ቁልፍ ለ3 ሰዎች ለሚያውቋቸው ለሚቀራረቧቸው የወንጀላቸው ተባባሪ ለሆኑ ደግሞ 3 መኪና አስረክበው አስጨብጭበው ከጅማ ሄዱ፣ አልተመለሱ። እንዲህ ነው እየበሉን ያሉት። በዚህ ውስጥ የሚያሳዝናችሁ ነገር በዚህ ውስጥ የኦሮሚያ ወጣቶችና ስፖርት ቢሮ ዳይሬክት ተሳትፏል። ዳይሬክት ነው የተሳተፈው። ብር ስጡ ጤግሮስ ያስመጣላችኋል መኪና ብሎ ዳይሬክት ነው የተሳተፈው። ለዚህ ውለታው የኦሮሚያ ወጣቶችና ስፖርት ቢሮ የተለያዩ ስራ ኃላፊዎች ቻይና ድረስ ሄደው መኪና አይተናል ብለው መስክረዋል። ፊንቴክ ጅቡቲ ሄደው መኪና አይተናል ብለው እንደመሰከሩት ሁሉ የኦሮሚያ ስፖርትና ወጣቶችና ስፖርት ቢሮ አይተናል። ምን አገባው? የስራ ኃላፊነቱ የወጣቶችን የስራ አጥነት ችግር መቅረፍ ያለበት ይሄ ቢሮ ነው ወይ? ምን ቤት ነህ አንተ እና ወጣቶችን የምታስበላው? ይህኔ ነው እኮ መጠየቅ እነዚህን ሰዎች። ወጣቶች የተለያዩ ገና የጀማመሩ ግማሹ ባጃጁን ሸጦ ከፍ አድርጌ እሰራለሁ ብሎ፣ ግማሹ የአባቱን መሬት ሸጦ ነው ለዚህ ድርጅት እንግዲህ እየሰጡት። አሁን ላይ የተለያዩ ደብዳቤ ከመጻፉ ውጪ ምን ደረጃ ላይ ደርሰሃል፣ የት ነው ያለው ብሩን እንኳን ሊሉት አልቻሉም። አፉም ሞልቶ ብር ስለሌለኝ ተበድሬ እመልስላቸዋለሁ ይላል። እንግዲህ በተለያዩ የኦሮሚያ ዞኖች ላይ ለዚህ ድርጅት ብር የከፈላችሁ ሰዎች እግዚአብሔር ይሁናችሁ።